ሃይ በዚህ ቪዲዮ የቴስቶስትሮን መጠኑን በከፍተኛ ደረጃ የሚጨምሩ 10 ምግቦችን እናያለን። ስለዚህ ከሁሉም በፊት ይህን ቪዲዮ ላይክ፣ ሰብስክራይብ ያድርጉ። እንደምታውቁት ቴስቶስትሮን የደረት ላይ ጸጉር እድገት ብቻ የሚቆጣጠር ሆርሞን አይደለም። በተጨማሪም በወሲብ ፍላጎቱ ላይና በሪፕሮዳክሽን ጤናው ላይ ትልቅ ተጽዕኖ አለው። ዝቅተኛ ቴስቶስትሮን በአሜሪካ ብቻ ከ5 ሚሊዮን ወንዶች በላይ ይጎዳል። እናም ይህ ችግር የአረጋውያን ወይም እድሜያቸው የገፉ ሰዎች ብቻ ችግር አድርገን ማሰብ የለብንም። ቴስቶስትሮን ከ30 ዓመት ዕድሜ በኋላ በተፈጥሮ ይቀንሳል። ዝቅተኛ ቴስቶስትሮን በሁሉም ዕድሜ ያሉ ወንዶችን ይጎዳል። እናም ከዓመት ወደ ዓመት በወጣትነት ዕድሜ ላይም እየጨመረ ነው። ስለዚህ ቴስቶስትሮን ለመጨመር የሚረዱ ምግቦችን እናያለን። እነዚህም የኤሬክታይል ዲስፈንክሽንን ለመቀነስ ያግዛሉ። ቴስቶስትሮን ከአስፈላጊ ሆርሞኖቻችን አንዱ ነው። በወንዶችና በሴቶች በተለያዩ መንገዶች ይሰራል። ስለዚህ ጤናችንን እንዴት አፌክት እንደሚያደርግ ማወቅ ያስፈልጋል። ከቁጥር 10 ስንጀምር ነጭ ሽንኩርት ወይም ጋርሊክ። ነጭ ሽንኩርት አሊሳን የሚባል ኬሚካል ይዟል። ይህም ኮርቲዞልን ይቀንሳል። ኮርቲዞል በቴስቶስትሮን ጋር የሚወዳደር ሆርሞን ነው። ኮርቲዞል ሲቀንስ ቴስቶስትሮን በተሻለ ሁኔታ ይሰራል። ጭንቀትና ውጥረት ውስጥ ስንሆን የኮርቲዞል መጠን ይጨምራል። ስለሆነም ጭንቀትን በመቀነስ ኮርቲዞልን መቀነስ፣ ይህም ቴስቶስትሮንን ይጨምራል ማለት ነው። ቁጥር 9 እንቁላል ኤግስ። እንቁላል ፕሮቲንና ቫይታሚን ዲን ይዟል። ቫይታሚን ዲ3 ቴስቶስትሮንን ያሳድጋል። እንዲሁም እንቁላል ኦሜጋ 3 እና ኮሌስትሮልን ይዟል። ቁጥር 8 ላይ የምናገኘው አልመንድ ነው። አልመንድ ዚንክ በጣም የሚገኝበት ነው። ዚንክ የቴስቶስትሮንን መጠን ያሳድጋል። ቁጥር 7 ላይ የምናገኘው ኦይስተር ነው። ኦይስተር የወሲብ ፍላጎትን ያሳድጋል። በዚንክ በጣም የበለጸገ ነው። ቁጥር 6 ስፒናች። ስፒናች ማግኒዥየም ይዟል። ይህም ቴስቶስትሮንን በከፍተኛ ደረጃ ያሳድጋል። ቁጥር 5 ላይ የምናገኘው ኦትስ ነው፣ ወይም ከኦትስ የተሰራ ገንፎ። ኦትስ በቫይታሚን ቢ በጣም የበለጸገ ነው። ይህም ቴስቶስትሮንን ለመፍጠር ለመስራት ያግዛል። ቁጥር 4 ላይ የምናገኘው ሎሚ ነው፣ ሌመን። ሎሚ ኮርቲዞልን ይቀንሳል። ቅድም እንደተነጋገርነው ኮርቲዞልን ይቀንሳል። ይህም ቴስቶስትሮንን ይጨምራል ማለት ነው። ቁጥር 3 ላይ ሳልመን። ሳልመን ኦሜጋ 3 እና ቫይታሚን ዲ በውስጡ ይዟል። ይህም ቴስቶስትሮንን ያሳድጋል። ቁጥር 2 ላይ የምናገኘው ቱና። ቱና ቫይታሚን ዲ በጣም በከፍተኛ ደረጃ ይዟል። ይህም ቴስቶስትሮንን ይጨምራል ማለት ነው። ቁጥር 1 ላይ የምናገኘው ሙዝ ወይም ባናና። ሙዝ በውስጡ ብሮሜላይን የሚባል ኢንዛይም ይዟል። ይህም ቴስቶስትሮንን ያሳድጋል ማለት ነው።